ፍቅር ያሰላም። ፍቅር እውነተኛ ስሜት ነው። የሌሎችን ስሜት ሳይሆን የራስህን ስሜት የምታዳምጥበት፣ ልብህን ከፍተህ የምታስቀምጥበት፣ በደስታውም ደምቀህ በሀዘኑም መፍትሄ የምትሻበት፣ ዛሬ ኑረህ ነገን የምታለምበት፣ አዲስ ነገር የምታይበት፣ ከራስ አልፈህ ቤተሰብ ግጥሟን እንደሰማችኋት ናት። አጥር ምጥን ያለ ነው። የምር ፍቅር ማለት በደስታም በሀዘንም የማይለይ አንድ ላይ የሚዘልቅ ማለት ነው። እውነተኛ ፍቅር አላህ ለሁላችንም እውነተኛ ማስመሰል የሌለው ፍቅር ያድለን። ያላችሁም እንግዲህ እውነተኛ ፍቅር ያድርግላችሁ እላችኋለሁ ቤተሰቦቼ። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ምሽት ሁሉ ስራ፣ ጤና ሁሉ ሰላም ከኔ ጋር አለሁ አልሐምዱሊላህ። እና ቤተሰብ ዛሬ ቅመምዬ ያው የሚያስጨንቅ ነው እንደዚህ ተሰባስቦ መንጫጫት። እኔ እንጃ ብቻ ምን አይነት ስራ እንደሆነ አይዶን ነው። እና ብሩኬ ምን እንደነካው አናቅም። እና ብሩኬ ወደ ራስ ተመለስ። ከሀይሚ የሚበልጥ ነገር የለም። በፍቅራችሁ ጊዜ አንድ ሰው የለም ነበረ። በጽሁ ጊዜ ግን ሁሉም እየተደራረበ መንጫጫት ብቻ ማባባስ። እና ቅመምዬ እኔ ተጨናቂ እኔ ጭንቅ መኖር ይጨነቅልሽ እና በጭንቀት ምክንያት ራሷን እና መጀመሪያ ከማደናገጥ ማለት ነው የሚሆነውን ነገር ቀስ ብሎ በእርጋታ መወሰን ማውራት ይሻላል። ሀይሚዬ ደግሞ ጭንቀት እንደዚህ ምናምን ነገር አይመቻትም። በተለይ ሰውና ሰው ሲጣላ ማለት ነው። የምር በእኔ ምክንያት ተጣሉብኝ ያኔ ሊቀያየሙ ይችላሉ ብላ ነው የምታስበው ሀይሚዬ። የራሷን ጉዳቻ እና እንትን አታስብም። የኔ ጀግና ሴት ሀይሚዬ ቡቧ ንግስት፣ መቼም ቢሆን መቼም አንቺና ብሩኬ አትለያዩም። ግን ታማሌ ብለዋል። አላህ ጤናሽን ሙሉ አፊያሽን ይመልስልሽ። የምር ከሁሉም በፊት የቅመምዬ ጤንነት ይበልጣል። ብሩኬ ሁሉንም ተውና ወደ አዲስ አበባ ካስፈለገ መሄድ ነው። እዚሁም ካስፈለገ ብታጅራችሁ ወደ ሐኪም ቤት መሄድ አለባት። ወላሂ አሟታል ብሏል ሀሰን። የኔ እናት ቅመምዬ ክፉሽንማ በሩቅ የምር እንዳያሳየን እና እሳቸው በሰሩት ግርግርና ጸብ ማለት ነው። ሀይሚዬ ራሷን እንትን ብላለች። የምር ያሳዝናል። ቅመምዬ በዚህ ሁኔታማ አንቺን ማየት አንፈልግም። ምንም ቢሆን ምንም አንቺ ትበልጫለሽ ትቀድሚያለሽ ማለት ነው ጭፈቃዎቼ። እና አብም ሀሰን ፍፄ እስበስ መደባደብ ምንም ይሄ መፍትሄ አይሆንም። ከምንም በላይ የሀይሚዬ ሰላም ጤንነት ይቀድማል። በጣም ተሰብሬ ያለሁኝ ሰው የማያውቀው ስብራት ነው የተሰበርኩት። ብሩኬ ትናንትና ልጁን በቅፉ ሲያደርግ ብላለኝ። እውነት አለሽ የምር ወላሂ። በተለይ እውነት ከሆነ በጣም ጀግና ነሽ። እንደውም ግን ስራ ነው የሚሆነው፣ መቼም አይሆንም። ግን እኔ የተሰበርኩትን እኔ ነኝ የማውቀው። የኔን ይስጣችሁ አንዳንድ ሰዎች ሌላ ነገር የምታወሩት ብላለች ሀይሚዬ ዛሬ። እና ለአንዳንድ ሰዎች ለክፉ ሰዎች መልስ አትስጪ ሀይሚዬ። ወይኔ እናት ብዙም አትጨነቂ። ፈጣሪ አላህ ያለው ነው የሚሆነው። ኢንሻአላህ እሱ ያለውን ነው የሚኖረው እንጂ ሰው ያለውን አይደለም። በቻልሽ መሞከር መታገል ነው። ከዛ በኋላ ደግሞ ለፈጣሪሽ መተው ነው ሁሉን ነገር። እና እንደዚህ ተጨናንቀሽ ራስሽን አደጋ ላይ ለመጣል እንዳትሞክሪ። የምር እውነት አለሽ፣ እንረዳሻለን። በተለኛ ሴቶች ማለት ነው በጣም ይከብዳል። እና ትናንትና በጣም የሚያሳዝን ነበረ። ልባችን ተሰብሯል። የእውነት እውነትም ቢሆን ውሸትም ሊሆን ይችላል። አይዶን ነው አይመለከተንም። ግን ቅመምዬ እኔስ ብሆን ብላችሁ ስታስቡት በጣም ልብ ይሰብራል። እንረዳሻለን። አንዳንድ ደነዝ ራሶች፣ ድንጋይ ራሶች ማለት ነው ታያቸው ያሉትን ይበሉ። ሲፈልጉ ይዘግዝጉ፣ ሲፈልጉ የተናገሩትን ይናገሩ። እሳቸውን አትስሚ። የእሳቸውን ክፉ ነገር ይዘሽ ሌላ ነገር እንትን ለማለት እንዳታስቢ። የኔ እናት ሀይሚዬ እንወድሻለን፣ እንሳሳልሻለን። ክፉሽን በሩቅ እንሻለን። ጀግና ጠንካራ አክተር ነሽ። ከእድሜሽ በላይ አስተሳሰብሽ ስማርት ነሽ። ሁሉ ሴት እኩል አይደለም። የምር ሀይሚዬ ትለያለሽ የኔ እናት። እኔም ብሩኬም ያለሁበት ቦታ ያለንበት ሁኔታ ማንም ሊረዳው አይችልም። የእኛን ይስጣችሁ ብላለች ሀይሚዬ። ነገሩ እውነት ነው መሰለኝ። የምር ያስጨንቃል። ሀቂቃ እንደዛ ከሆነ በጣም አስጨናቂ ትልቅ ነገር ነው። ብቻ ከባድ ነው የምር። እንዲህ አይነቱን ደግሞ ይፈልጋል ህዝቤውም። ቻናሉም ደህና እየሄደ ነው፣ የቡቡዋ ማለት ነው። ትናንትም ዛሬም በራሱ ቻናል ነው የተለቀቀው ቪዲዮ። አይደል ነው ብቻ ሀይሚዬ እንጂ ብቻ ሰላም ሁኝልን። እኛ ያንቺ ሰላምማ አላህ የክፉ ነገር እንዳያሳየን። የኔ እናት ያሳቅሽ ያጨዋታሽ ናፍቆናል።
የምር ግን ፊቷ ላይ ያስታውቃል። የምር ሀቂቃ እና የኔ እናት ሰላማት፣ ራስሽን ጠብቂ። ሁን ያለ ይሆናል። እና ሀሰን ታማለ ሀይሚዬ አዲስ አበባ መሄድ አለባት መታከም አለባት ብሎ ሀሰንን ጥፋተኛ አድርገዋል። እንደ እውነቱ አዎ ያኔ መናገር ነበረበት። ግን ከሀይሚዬ ህመም የሚበልጥ የለም። እውነት አሟት ከሆነ ሀይሚዬ መሄድ አለባት ያኔ መናገርም ለአዚም አይደለም ብሏል ሀሰን ማለት ነው። መች የምር ትክክል ነው ሀሰን ትክክል። እኔ መቼም ሀሰን ተመችቶኛል። እስኪ ሀሰን የተመቸው ላይ ካደርጉ ወላሂ ተመችቶኛል ማለት ወላሂ እያለ አሟታል ምዬ ነው የምነግራችሁ እና ወላሂ እያለ አይቀልድም። እርግጠኛ ነኝ ሀሰን ወላሂ ቀላል እንዳልሆነ ያውቃል። እና ወላሂ ብሎ በውሸት መቼም ሀይሚዬን አሟታል ብሎ ኦዲየንስ ጭንቀት እንዲገባ ያደርጋል ብዬ አላስብም። እና ቅመምዬ ፊቷ ያስታውቃል፣ ተጨንቃለች። የኔ ጭንቀታም አትጨናነቂ፣ ፈጣሪ ያለው ነው የሚሆነው። ብሩኬ እንደሆነ ያንቺና ያንቺው ብቻ ነው እንሻላ። እና የቡቡ ቲሸርት ይታየው ማለት ነው ኤች ሚል ይመቻችሁ ነው። አይዶን ነው ግን ከካሜራ ጀርባ ፏፈሽ እያላችሁ ከሆነ እንደዚህ ፏር የምትሰሩት ወላሂ ከባድ ነው። ብዙ የዋህ ህዝብ አለ በእናንተ የተጎዳና ሌላ ነገር እንደዚህ ባታደርጉ አሪፍ ነው። አይዶን ነው እውነትም ከሆነ ደግሞ ሀይሚዬ ሰላማት፣ ራስሽን ጠብቂ። ብሩኬ ከኔ በልጠህ አስበህላል አንተ ማንህ እያለው ሀሰንም ብሎታል፣ ወንድሙን ማለት ነው። ምን ይሸነ ብሩኬ ያራ ተረጋጋ የምር እና ከምንም በላይ የሀይሚዬ ሰላምነት፣ ዋናው ሰላም ይበልጣል። ይሄ ዶላርም ሆነ ገንዘብም ይለማል ይጠፋል፣ ነገ ጧት ይገኛል። እና ሀይሚዬ እንደዚህ ሆና ማየት በጣም ይከብዳል። ብዙ የዋህ ህዝብ አለ በጨረቃ ትንሽ ትልቁ ሳይል በጨረቃዋ በፍቅር ያበደ ማለት ነው። የምር እኛም በጣም ነው የምናፈቅራት ሀይሚዬን እና ብሩኬም እንደዛው ፋፈሽ እያላችሁ ስትመጡ ነበረ። ለእኛ ደስ የሚለን ድካማቸውን ሁላ የሚረሰን ማለት ነው። ግን ምንም ማድረግ አይቻልም፣ የስራው ጸባይ ነው እንግዲህ ፈርቶልን። ግን ሀይሚዬ እውነታማ ከሆነ ብሩኬ ሁሉንም ነገር መተው አለብን። ከቅመምዬ እንደማታስበልጥ ምንም ነገር እናውቃለን። እና መቼም ቢሆን ሀይሚዬ የሚበልጥ አንድም ነገር የለም። የራሷ ጉዳይ የይሁን ጉዳይ ከሆነ የራሱ ጉዳይ፣ ልጅም ከሆነ እንግዲህ አይዶን ነው ግን አናምንም። እና ሀይሚዬ ሰላማት፣ አላህ ጤናሽን ይመልስልሽ የኔ እናት። ሀይሚዬ ሰላም ጤና ስትሆን ያኔ ሀሳብ ጭንቀት ሳይኖርበት ውበቷ ድፍት ነው የሚለው የምር ሀቂቃ ማለት ነው። እና ጭንቅ ላይ ስትሆን ያኔ ፊቷ ራሱ ልክ አይሆንም። የኔ እናት ሰላማት ብለናል። ያንቺን ክፉ በሩቅ ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። ግን እንደዚህ የዚህን ያክል ባትሄድ ባሪፍ ነው። ብቻ ምንም ማድረግ አይቻልም። ትዕግስቱን ይስጠን ብቻ ጨረቃዎቻችን። አላህ ክፉ ነገር ይጠብቃችሁ ቅመምዬ።